ደጋግመን የምናደድ ከሆነ ከጊዜ በኋላ ስሜታችን ማንነታችን እየተቀየረ ይሄዳል ሰዎችም አዲስ ማንነት እንዳለን ይረዳሉ በሰዎች ጋር በመናደርገው ንግግር ሁሉ የሰዎች ንግግር ወዲያው የሚያበሳጨን የሚያናደደን ከሆነ ነገሮች አለመሰካታቸው ከመጠን በላይ የሚያናደደንና ስሜታችንን መቆጣጠር እስኪያቀተን ድረስ መናገር ወይንም ሪአክት የምናደርግ ከሆነ ለጤናችን ለወደፊት ማንነታችን መልካም አይደለም እናቶች ሲናገሩ ወይንም ደግሞ የቀድሞ አባቶች ሲናገሩ አንተ ሰው ቶሎ አትናደድ አንቺ ሰው ቶሎ አትናደድ ታረጃለሽ የሚሉት በዚህ ምክንያት ነው ስለዚህ ሰዎች ሲናገሩን ከንግግራቸው ንግግሩ በማይሆን ሁኔታ ሲሄድ 10 ሰከንዶች ቆይቶ ከመልሳችን በፊት ያዝ ማድረግ ወደ ስሜታችን ቀጥታ እንዳይሄድ ያደርጋል ወይንም ደግሞ ነገሮች ከተፈጠሩ በኋላ ፐርሰናል ከማድረግ ሶሉሽን ለማምጣት ጥረት ማድረግ የተሻለ ይሆናልና